በባቲ ወረዳ በሚገኘው የሀዶ ቀበሌ በካልም ፒ4አር ፕሮጀክት ታቅፈው በተፋሰስ ላይ በአትክልትና ፍራፍሬው ዘርፍ እየለማ የሚገኝ የቢላ ሰለዋና የጋዲሶ ተፋሰስ መገኛ ስፍራ ነው። እስካሁን ድረስ በካልም ፒ4አር በወረዳው በሚገኙ በተመረጡ ቀበሌዎች ላይ በወረዳው ግብርና ልማት ጽሕፈት ቤት የበላይ ተቆጣጣሪነት የቀበሌውን አርሶ አደር በማደራጀት በተፋሰሶች ላይ ከፍተኛ ንቅናቄን በመፍጠር በሞባላይዜሽን በአትክልትና ፍራፍሬው ዘርፍ በተሰራው ስራ ከፍተኛ ምርታና ውጤት እየተመዘገበበት የሚገኝ ቀበሌ ነው። በዚህ ቀበሌ ላይ ከአሁን በፊት ጎርፍ ሲፈስባቸው የነበሩ ቦረቦር መሬቶችን ወደ ልማት ለማስገባት በተሰራው የተፈጥሮ ሀብት የአፈርና ውሃ ጥበቃ ስራ በአሁን ጊዜ በዚህ መልኩ በአፕል ማንጎ የፍራፍሬ አትክልት እርሻ በመሆን አርሶ አደሩን ከፍተኛ ጥቅም በመስጠት ላይ ይገኛሉ። በሀዶ ቀበሌ ላይ በጋዲሶ ተፋሰስ በካልም ፒ4አር ፕሮጀክት ታቅፈው ውጤታማ ከሆኑ አርሶ አደሮች መካከል አንዱ የሆነው አርሶ አደር ሰይድ የሱፍ በፕሮጀክቱ ስላገኘው ድጋፍና በአሁን ሰዓት እያገኘ ስላለው ጥቅም ተከታዩን አስተያየት ለዝግጅት ክፍላችን እንደሚከተለው ተናግረዋል። ስሜን ሰይድ ይባላለሁ። ሰይድ የሱፍ ቀበሌ ሀጦ ቀበሌ ነው። የቀበሌ ድጋፍ ያደረገው ፕሮጀክቱ ይሄ እንትን ረበሉ እነሱ ነው ድጋፍ ያደረጉት እና አሁን የምንፈልገው ግድቡን ቢጨምር ፍላጎት አለኝ። ሌላ ነገር ደግሞ ማንቆሩም ቢሰጡት እንደዚህ ረበሉም ካለ መጨመር ነው የምንፈልገው። ያው በጣም ድጋፍ ይሄ ግድብ ላይ ድጋፍ ትልቅ ድጋፍ ነው የተደረገው እና አሁንም ጥሩ ነው። በአመት አንድ ጊዜ ያው ማንጎው ትንሽ ነው እንጂ አሁኑ ጊዜ መቶ ሺህ ይሸጣል። እሺ አሁን የኔ ጓደኛ
15000 ሽጦ ሂሳቡ ከዛ በላይ ነው የተሸጠ፣ ግን ጠፋ ሂሳቡ እስከ 15000 ግን አውቋል። ከዛ በላይ ጠፋ። በካልም P4R በቀበሌው ላይ በፕሮጀክቱ ስለሚሰሩ ስራዎችና ተዛማጅ ጉዳዮች የወረዳው ግብርና ልማት ጽሕፈት ቤት የተፈጥሮ ሀብት ቡድን መሪ አቶ አህመድ ሰይድ በሚከተለው መልኩ ገለጻ አድርገዋል። አህመድ ሰይድ ባለው ባቲ ወረዳ ተፈጥሮ ሀብት ቡድን መሪ ነኝ። ይህ እንግዲህ በካልም ተፋሰስ ከታቀፉ የሀጦ ቀበሌዎች ከሁለቱ አንዱ ነው። ቢላ ሰለዋ ወይም ጋዲሶ ተፋሰስ በሁለት መልኩ ይዘናል። ይሄ አንዱ ተፋሰስ ነው። ይሄ ተፋሰስ በፍራፍሬ ክላስተር እያለማን ያለ ልማቱ ከበፊት ብናስጀምረውም አሁን በካልምም ሰፊ ፍራፍሬዎች ቀርበው እያሰራን ያለ ነው። እስካሁን ድረስ በሞቢላይዜሽን ተሰርተው ውጤታማ ከሆኑ ተፋሰሶች አንዱ ነውና ያለውን ስራ ዞር ዞር ብለን እናያለን። ነገር ግን አንድ ፖይንት መናገር እፈልጋለሁ። በዚህ ተፋሰስ ላይ በፍራፍሬ ክላስተሩን ለማልፋት ከፍተኛ የውሃ እጥረት ችግር እንዳለ ያመላክታል። አርሶ አደሩም እያቀረበ ነው። ካሽመንት ኤሪያውን እንደምታዩት ወንዝ የለውም፣ በቀጭን ገመድ ነው። ከዛ ከወንዝ ናይት ስቶሬጅ ላይ በማጠራቀም ዝናብ በሚጥልበት ሰዓት ወንዙ ስለሚወፍር ውሃ አምጥተው ይሞላሉ። ከዛ አመቱ ሙሉ ከዚህ እየጠጣ ነው የሚለማው ማለት ነው። ነገር ግን ይሄን ለማድረግ የውሃ ማቆር እጥረት አጋጥሞናል። የሚመለከታቸውም አካሎች ይሄን ቢረዱን ይሄ ተፋሰስ በዚህ የሚቆም አይደለም። እስከ አውትሌቱ በዚህ በፍራፍሬ ክላስተር ስለያዝ ነው። ለቀጣይ ሰፊ ስራ ለመስራት ተዘጋጅተን ርብርብ እያደረግን ስላለ ይሄን የሚመለከተውም አካል አድርጎ ድጋፍ ቢያደርግልን የበለጠ እንሰራለን የሚል እንትን ለመጠቆም ነው። አመሰግናለሁ። ባቲና የሰው ኮምበልቻና ዛይታ ናውሳና የሰው ይራዱ አምባሰል ቶሳንያ የሰው ይሸምታል መውደድ የማይጨርሰው ይሸምታል ናፍቆት የማይጨርሰው ከሚሴና ልፊ ገርባ ላይ ልደርም አርቧ ረፋፍጄ ናንቻሮ ልደር ልጓዝ ከውብ አገር ከደጎች መንደር። ይሄ ቦታ በፊት ልማት ከመጀመራችን በፊት አደገኛ ቦረቦር፣ በተለይ ከዚህ የሚነሳው ጎርፍ እታች ያለውን ፕሮዳክቲቭ የሆኑን ኤሪያ የሚያበላሽና በጣም አርሶ አደሮች ሲቸገሩበት የነበረው ነው። ይሄ ተፋሰስ ከተጠናና ከለማ ወዲህ ግን በሙላ መጀመሪያ በህዝብ ተሳትፎ ስራ ታሰረ። ከዛ እያንዳንዱ የግለሰብም አርሶ አደሩ ጥረት ተጨምሮበት ዛሬ እንደምታዩት ውጤታ የሚሰጥ መሬት ሆኗል። አስቸጋሪ የጎርፍ መነሻ ከመሆን አልፎ ለፍራፍሬ ልማቱ በጣም እርጥበትን ሞይስቸርን በመጨመር ደለልን እዙ በመያዝ አርሶ አደሩ ከፍራፍሬው ጋር የቦረቦር ልማትም አስተሳስሮ በማልማት ከፍተኛ ጥቅም ወይም ፕሮዳክቲቭ ኤሪያ አድርገነዋልና ይሄ መሬት ለህዝባችንና ለባለሙያው ድካም ምስክር ነው የምለው። አመሰግናለሁ። ፍራፍሬ እንደምናየው ሁለት አይነት ዝርያዎች ናቸው። አፕልና ኬንት ማንጎ ነው። አርሶ አደሩ ከነዚህ አርሶ አደሮች በመማር ዝሆል የቀበሌው አርሶ አደር ወደ ፍራፍሬ ለመግባት ፍላጎቱ ከፍተኛ ሆኗል። ይሄ የሆነበት ዝም ብሎ አይደለም። አርሶ አደሩ በዝቅተኛው ገና ምርትን መስጠት ከጀመረው ከእንደዚህ አይነቱ ፍራፍሬ በአንድ እግር 15000 እንደሚያገኝ ቅድም ገልጾላችኋል። ኢቭን ደግሞ ከፍ ብለው ቅድሚያ የጀመሩት በአንድ እግር እስከ 70000 ብር እያገኙ ነው ያለውና ባቲ ወረዳ ላይ የፍራፍሬ ልማት በጣም አዋጭ ሆኖ ነው የተገኘው። ከዚህም ወደ 10 ተፋሰስ ነው የፍራፍሬ ልማት እየለማ ያለው። 3 ሞዴል ተፋሰሶች ያሉን በፍራፍሬ ከሶስቱ እንግዲህ ሰፋ ብለን እየሰራን ያለንበትና ምርት መስጠት የጀመረው ይሄ ቀበሌ ነው። በሀጦ ቀበሌ ዝጋጅሶ ተፋሰስ ስራዎችን ዲፕሊ ለማሳየት ሞክረናል። የቀሩትን ደሞታችን እናያለን። አዲስ ካችመንት ኤሪያም ዘንድሮ አዘጋጅተን ጉድጓድ እያስቆፈርን ፍራፍሬ ገዝተን ክረምቱን እየተጠባበቅን ነው ያለነው። አርሶ አደራችንን ይሄ ፕሮጀክት ከማንኛውም የተሻለ የካልም ፕሮጀክትን እንደሚጠቀሙበት እየገለጹ ነው ያሉት። ይሄን
ጋዲሶ ትልቅ ደን ነው። በጣም አስገራሚ ለውጥ ነው ያመጣው። በጣም እኔ ሁሴን ሰይድ አህመድ ይባላለሁ። የፒ4 ፕሮጀክት ሰብሳቢ ነኝ። አሁንም እስካሁን ያለውን የተጠቀምነው እስካሁን ማንቆርም ተጠቅመናል፣ ሞተርም ተጠቅመናል፣ ሁሉም ብዙ ተጠቅመናል። እኛ ኮሬ ተሰብስበን በየ15 እየተወያየን ነው። አሁንም ለወደፊት ቀጣይ መሆኑን ደስ ብሎናል። አሁን ተወዳድረን ችግኝ ለመግዛት ሀርቦ ሄደን በውድድር በ1610 ችግኝ መንጎ የተዳቀለ መንጎ ገዝተን መጥተናል። አሁንም ለወደፊት እንወዳደራለን ወይም ተሸላሚ እንሆናለን ብዬን እያበድን ነው። አውቅቻለሁ። አዎ ስልጠና ከመጀመሪያው ጀምሮ ስልጠና ወስደናል። ስልጠናው ራፍራፊ ሳይሆን ስልጠናው በጣም ስልጠናው የወሰድን ነው። ያ ስልጠና ከወሰነ በኋላ ወደ ቢሮ ለመስራት ደርሰናል። ቢሮ ሰርተናል። አሁን ለምርግ ጭቃ ለውሰን ቀን ቅዳሜ ነገ በአባል እንመርጋለን ብለን ቀን ይዘናል። ይሄን ከጨረስን በኋላ ደግሞ ብዙ ነገር እንሰራለን ብለን ውጤታማ እንሆናለን ብለን ነው ያዝነው። አሁንም እኛን አይቶ ብዙ ህዝቡ ተነሳሽነት አለው። ለወደፊትም ውጤታማ እንሆናለን ብዬ አስባለሁ። አብቅቻለሁ። ስሜ ሰይድ አደም መሐመድ ይባላለሁ። የቀበሌ ምክትል ሊቀመንበር ነኝ። እዚህ አካባቢ ብዙ ህብረተሰብ አለው። ከሌላ ቀበሌ እኛ አካባቢ ቀበሌዎች ሰዎች ህዝብ ብዛት ስላለው ትምህርት ቤትም አለ፣ ጤና ጣቢያም ስላለ የውሃ ችግር ነበር ከዚህ በፊት። አሁን በከልም የተሰራ ውሃችን ህዝባችን እፎይታ አግኝቷል። በአሁኑ ሰዓት ተባብረውን ውሃ እዚህ ተሰርታ እንደሚታይ ነው። ከዛ ሌላም እዚህ አካባቢ ትምህርት ቤትም ብዙ አርሶ አደር ስላለ ሌላም ቢያግዘን እንደ ቀበሌያችን የሰራውን ምስጋና ማቅረብ እፈልጋለሁ። ከዛ ውጪ ብዙ ስራዎች ይኖራሉ። በዚህ አካባቢ ክላስተር፣ የመንጎ ክላስተር፣ ሌላም ስላለ ከምስጋና ጋር በዚሁ ቢጨርስ ይሻላል።